እሱ ነው እኔን ማናት መጥፎ ነገር ልታናግረኝ ነው? እኔን ማናት አልክ? ሁሉም ሰው ቤት መምጣት አለበት የለበትም ማለት ቤተሰቦቼ። እኔና አንቺ አሁን መገናኘት ያለብን ካፌ የሆነ ካፌ 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 እውነት ሁሉም ሰው ቤት አይመጣ። አሁን እኔ እዚህ ቤት ውስጥ ሴት መቶ ያውቃል? ተቃራኒ ጾታ እኔ ክፍል ውስጥ አልዋሽም ያውቃል። ያውቃል አላለ። ሚስጥር እየወጣ ነው ቤተሰብ፣ ሚስጥር እየወጣ ነው። ካፌ ነው መገናኘት ያለብን። ዝም ብላ የምር አንድ ቀን እንገናኛለን የሚባል ነገር አለ። እኔ አሁን ካልሴ ለብቻ እዚህ ጋር ወድቆ ቦክሰሬን እዛ ጋር ጥዬው ምናምን ነው ክፍሌ ስትገቢ እንደ ማንኛውም ላጤ እቺ ልጅ አይዞ ኖርማል ነው፣ ችግር የለውም። አብ ኖርማል ነው። ይሄ ኖርማል አይደለም የኔ ናት እንዴ። እንደ ራስ ሰው ምናምን ከወሰድከኝ ኖርማል ነው። ካልወሰድኩሽስ ሊደብር ይችላል ምናምን ምናምን እንጂ ግን እንደ ራስ ሰው ከወሰድከው ኖርማል ነው። በቃ ኩዊን ፍቀጅልኝ ቢያት ኩዊን እየከለከለች ነው። እኔ በጣም ከልካይ ነኝ፣ በስለሱ ይመለከተኛል እያለች ነው። ተጋደልናት አለችኝ። ተይ ኩዊን ተይ። የት ናት ያለችው? እሷ የት ነው የምትኖረው? ሳውዲ አረቢያ። እና እኔ እኮ ነኝ ለአንተ ቅርብ ያለሁት። እሷ እኮ የህልም እንጀራ ነው እየጋገረች ያለችው። እንደዚህማ እንድትያት አልፈልግም ኩዊንን። እና ታይ ሄለን ታይ፣ ነገ ጧት መታች ልጅ በወንድምሻለሁ የሚለው ሙዚቃ ጋብዣ ያለው በወንድሜማ እንትን አልልም ምናምን። ዛሬ ደግሞ ብርዱ ማለት ነው ሄለን፣ እውነት ይበርዳል። ዘነበ አዲስ አበባ ላይ ቅድም ስመጣ እየዘነበ ነበረ። ዘነጡ ጎጃሞች ዘነጡ የሚለው ዘነበ ሸገር ላይ ዘነበ በሚለው ይስተካከል። አሁንማ በቃ ክረምት ገባ። አዲስ አበባ በጣም ነው የሚበርደው። በተለይ ለላጤዎች በጣም ያስጠላል። ታውቃለህ? አይ እኔ ላጤ ስላልሆንኩኝ አላውቀውም። አንተ ልጅ ቆይ፣ እኔ የማላውቀው ሌላ ህይወት ጀመርክ ማለት? እኔ ማላውቀው ጀስት ምን እየሆንክ ነው? ቆይ አልገባኝም። ቆይ ምንድን ነው? እናንተ ፍረዱኝ ጋይስ። ትሪፕል ነው ምንድን ነው እያደረክ ያለው? ልትመጪ ነው? እውነት ወይ? አይ እንደዚህ ከባድ እኮ አይደለም። አንቀዝቃዛ ሲባል አዲስ አበባ ሜይ ቢ 11 12 ዲግሪ ሴልሺየስ ቢሆን ነው። እና ለውጮች ምናምን ውጭ ከምትኖሩት አንጻር ኖርማል ነው ይመስለኛል። አሁን በርዶ ነው እንደዚህ የለበስከው? ሌላ የሚያሞቀኝ ነገር አጣሁ። እሳት ልሙቅ። ቀላል ዘዴ እያለ እንዴት አንተ እንደዚህ ትለብሳለህ? ለምሳሌ አይ በውስጥ ጽፍልሃለሁ። አይ ከቤተሰቦቼ የምደብቀው ነገር የለም። ከሰል አለክ? ከሰል የለንም። ኦኬ። ጎረቤት ምናምን እንዴት ነው? የጎረቤት ሴት ምናምን የለም ጎረቤት ላይ? አዶን ነው። እኔ ከክላሴ ስለማልወጣ ብዙ አላውቅም። ለዛ እኮ ነው ወጣ በልምልህ። ከሰል አያሞቅም እያለች ነው። አንተ ቆይ ሁሉም መንገድ ዘጋግተህ ምን ልትሆን አሰብክ? እንትን መነኩሴ። እንደዛ ከሆነ ላይቭ አትግባ። ላይቭ እና ይሄ ምን ያገናኘዋል? ላጤነት ቪዲዮ አትልቀቅ፣ ላይቭ አትግባ። ምን ያገናኘዋል? ምን ያገናኘዋል? ምን ማለት ነው? አንተ በለቀቀው አላወራም። እንደዚህ ብዬ ደግሞ ሌላ ዜማ። ቆይ አንድ ጊዜ ምን ያገናኛቸው በሚለው አንድ ሰው አንድ አበባ ጋይስ፣ አንድ አበባ አንድ ሰው አንድ አበባ። ኧረ ከዚህ ጨለማ ክፍል ማውጡኝ። ጊፍት ደብል ነው ጋይስ። የኔ እናት አመሰግናለሁ በጣም። እኔ ጊፍት ደብል ነው።
በሁለት ያባዛል። ገዳይ ነህ የሚለው ዘፈን አረ ልታስገድኝ ናቲ ይስጥሽ። ናቲ ምን ይሰጠኛል? ደብል ያሉብኝ እቅዶች አሉ። ከዛ በኋላ ሪታየር ማድረግ እፈልጋለሁ ቢፎር 35 ኦኬ። ሪታየር እንግሊዘኛ ያረኩበት ጡረታ መውጣት ስራ ምናምን መስራት አልፈልግም። አፍተር 35 ምን ማለት ነው? እውነት ፓሲቭ ኢንካም እንዲኖረኝ ነው የምፈልገው እንጂ እንደዚህ አክቲቭሊ መስራት አልፈልግም። ጋድ ምኞቴን አሳካው። ያወራሉ ነው ሁለት አባጋይስ የት ነው የምትኖረው? አሉ ቴንኪው አንድ አባ ገዛት አሉ። ስማ ተረዳሻ? ከሁሉም ነገር ዋናው ጤና ነው። ምን ሆነሽ ነው? ተመስገን አትበል። ተመስገን ማለት ምን ማለት ነው? ወይ ወዛም እንዴት ወዛም ራሙን አውርተሽው በአማርኛ ታወራበኛ። ቤኪ ኢዝ ባክ። ይቅርታ ጊፍተሬ ቤኪ መጥቷል። ፈጣሪ ይጠብቅሽ። እሺ ቤኪ የቱ ነው? ሌላ ቤኪ ነው። ጊፍተሬ ነው። እኔ እኮ አንተ ስቀጣይ በጣም ነው ደስ የሚለኝ። ችግር የለውም። አንቺ አግብተሻል? እኔ እንዴት አላገባውም፣ ገና ነኝ። አፍተር መቼ ነው ማግባት የምትፈልጊው? አንተ ንገረኛ። እዚህ ጋር እኮ አብረን መስማማት እንችላለን። እና ማስኪ እንዴ መቼ ነው ማግባት የምትፈልጊው? አሉዬ 3000 በቃ አሁን እባካችሁን ደብሩን እንጠቀመውና 3000 እንግባ። አሉዬን ገዟት 3000 እንግባ። አሁን ቅጣት 3000 ነው። 3000 ነው ቅጣት። እኔ እኮ በጣም ነው የምታሳዝነኝ። ምንድነው ማሳዘነሽ? ሁሌ 3000 አትገባም ወይም 2000 ላይ ቆመ። በቃ አሁንኛለ ማለት አይገባም። አንቺ ኧረ በእናትሽ 50 ግቢ መጀመሪያ። የዚችን ፉከራ ደግሞ ታቀኛል ሊደርግ እንደማሸንፍ። እሺ መቼ ነው ማግባት የምትፈልጊው? ወደ ሀሳባችን እንመለስ። 3000 ከቻለ እንግባ። እሺ ግን አላስጨንቃችሁም። እንጆ እያደረጋችሁ ሞመንቱን። ከአመት ከምናምን በኋላ ይቅርታ ዘፈን እያደመጥኩ ነው። ቦስ መጥቷል ነው የምልሽ። ቅዱሴ መጥቷል። ኒኒ አመሰግናለሁ የኔ እናት። 3000 ንግባ። እሺ 5 እንጨምርበት። 53 ሰከንድ ግላብ እየተጠቀምን አሁን ግላብ ነክታችሁ የሆነ ጊፍት ስጡኝ። እሺ በ5 ይባዛል። ግላቡን እንጠቀመው ጋይስ። አረ ንቅጣት። ግላቡን እንጠቀመው። አረ ግላቡን እየተጠቀምን ጊፍት 10 ሰከንድ ነው የቀረው። 7 ሰከንድ 5 4 6 ጋይስ በርቱ። አሉ የኔ እናት አመሰግናለሁ። ጋይስ ታፕ አድርጉ። ግላቡን ተነክተሽ ቢሆን ሞልተን ነበረ። አሉዬ ቴንኪው ግን እሺ እዚሁ እንትናችን ላይ ማለት ነው። ዛህራ የሆነ ነገር ጻፊልኝ። 2100 ደርሰናል። ኢትስ ኦኬ። በጣም ቆንጆ ነው። ቢኮዝ ኦን ዘ ኔክስት ጌም ጎላችን 3000 እንደው ምን ይሻላል? እንደው 3000 እኔ ደግሞ እንግሊዘኛ ሳወራ ግራ እየገባሽ ነው። ቀጣይ ጨዋታ ላይ 3000 ለመግባት ነው እቅዳችን። እኔ እኮ ጎል ሲባል የኳሱን ጎል ነው እሷ የምታውቀውና እንደው አሳዘንከኝ ማርያም። ዛህራ የሆነ ነገር ጻፊልኝ። ዛህራ መልእክት አላት እያሉኝ ነው። ሌትስ ጎ። አንቺ
እኔ ልፈትንሽ የተለያዩ ጥያቄዎችን በጠይቅሽ እዚሁ ቻት ዊዝ ቺት። ኧረ አይደለም እውነት። ለዚህ ነው አውል ስቴይ ሲንግል ኦልዌይስ እያልኩ ያለው ለዚህ ነው። በጣም ያሳዝናል እውነት። እኔ ትናንት በ4 ቋንቋ ፒካፕ ላይ ለማመዳለሁኝ እሷ እዚህ ያንን እንትና የነገረኝ ስድብ ነው። በቃ ቁም ነገር እንድናወራ ነው የምፈልገው፣ ቀልድ አይደለም እዚህ ጋር። እሺ ከዚህ በኋላ ከሌላ ሰው ጋር አታወራም። እኔም ከሌላ ሰው ጋር አላወራም ማለት እናንተ ብቻ ነን። በቃ እዚህ ጋር መወያየት ያለብን ስለ ራሳችን ማውራት ነው ያለብን ምናምን። ኦኬ ስለ ራሳችን እናውራሽ። ራሴ ላይ እንደምትመለከችው ኮፍያ አድርጌያለሁኝ። 2 አይና አለ፣ አፍንጫ አለ ራሴ ላይ። እኔ ማወራው ሌላ ነው። አረ ጋይስ ታብታብ አድርጉኝ። በረዶ ቤት እንዴት እንደሰለቸኝ ያልገባችሁ ማለት። እኔ እየሞቀኝ ነው፣ አንቺ ቅዝቃዜ ላይ ነሽ። አንተ እኮ ዝም ብለህ ነው እየሰራክ አይደለም ስራ ላይ። ኧረ እኔ ዝም በያት። እኔ ገና እምቦቀቅላ ልጅ ማንም ጋር እንዳታወራ ምናምን ብላ ትዘጋኛለህ። እምቦቀቅላ የጋራችን ነው። አሃ የጋራ ማለት ጋይስ ኩዊን ይሻላል። ለምን በማህበር አንደራጅም? ወደ አንተ ለመምጣት ሁለት አባጋሽ ኩዊን ስትናደድ በእንግሊዘኛ ነው ኮሜንት የምጽፈው። አምደን አም አውት ጋይስ አለች አሉዬ። አመሰግናለሁ ሼሊ ናት። እና እንግሊዘኛ እንድትጠቀም አታድርጊያት እሺ። እና አሁን እነሱ ነው የምትደግፈው? ኦብቪየስሊ እኔስ አንቺንም ሰፖርት አደርግሻለሁ። እንደዚህ መደገፍ እኔ ማን አለኝ? አላሳዝንም። ፈጣሪ አለሽ። የሰው ልጅ የሚኖረው በፈጣሪ ተስፋ ነው። ቢኮዝ ዩ አር እኮ ምድር ላይ ነው የምልህ። አም ኖት ቺተር። ምድር ላይም ፈጣሪ በቸርነቱ ያኖርሻል የኔ እህት። አንተ በቃ ኧረ በስመ አብ በቃ ማለት እኔ እኮ ሊገባኝ አልቻለም ነው። በቃኝ ኖ ዛሬ ችግር የለውም። እዚህ ሆነሽ ማውራት ትችላለሽ። እዚሁ ጌሙ ላይ ኢትስ ኦኬ። ልኬልሻለሁ። ጊፍት ደብል ነው ጋይስ። ኤኒ ጊፍት ደብል ነው። አንቺም ከኦዲየንሶች ከ248 ሰው አለ እዚህ ዩቲዩብ ላይ ስንት ነው? 196,000 ተከታይ አለኝ። ከነሱ ጋር አንዷ ነሽ። ከነሱ ጋር እኩል ትደምራለሽ። ይሄን መብት ሰጥቼሻለሁኝ። ካልተጠቀምሽበት እኔ ምንም ማድረግ አልችልም። አረ እንደዛ ነው። ስለ ተስፋ ስለ በራስ ስለ መቆም አሁን ደግሞ ዛራ ትገጥምልሻለች። ቤኪ ምን እያልክ ነው? ገብቻለሁ እንዴ? ቆየሽ እኮ የኔ እህት። አልታይም እኮ እውነት አልታይም። እንትን ነው ጨለማ ስለሆነ ነው። አንቺ ከኔ በላይ ጥቁር ነሽ ማለት ነው ዛራ። እስኪ ሳቂ በጥርስሽ ብንለይሽ። ቆይ ግን እኔ ግን የምፈልገው አሁን እንትና ነው ቤኪና ቅዱሴ ለምን አይገቡም? እሺ 3 ሰው አድ ማድረግ አልችልም ይመስለኛልና እሺ ሄሉ ጋር ተጫውተህ ኦኬ ቤኪ ገባ። ቅዱሴስ ወይ ቤኪ ወይ ቅዱሴ ምረጡ። ቅዱስ ወይ ቤኪ አይደለም ቅዱሴም ቤኪም ሁለቱም እንዲኖሩ፣ ምክንያቱም ከሁለቱ ጋር የተያያዘ ነው። እኔ አይመለከተኝም። ኒኒ ናት የላከችኝ። ሰው መልእክቴ ልናገር ነው። እሺ ቤኪ በሄለን ግባንተሽ ስማ ልንገርህማ፣ እኔ ልውረድና አሁን ሄሉ ጋር ስጨርስ ልምጣ። ቤኪና ቅዱሴ ሲሉ እንዲኖሩ ማለት ነው። አንቺን ማድረግ እንችላለን እኮ እዚሁ ላይ ማለት ነው። ዛራ አንደኛችሁ ቤኪ ወይ ዛራ እሷ ቤት ጌሙ ካለቀ በኋላ አይሻልም? ገስ እንደዛም እንችላለን። ማን ገስት እናደርገዋለን ወይ? ኧረ ልጅቱ እዚህ እየጨለለች ነው። ምን እያየሽ ነው የኔ እናት ሄለን? በኋላ እሺ በኋላ ይሆናል። ለምን መሰለህ? አዳምጠኝ።
ሚፍታህ አዳምጠኝ። አሁን ቁም ነገር ላወራ ነው። ሄሉ ጋር ስጨርስ ለምን መሰለ እኔ ግጥም ስልገጥም ለእናንተ የጨረቃ ፋሚሊ ገዝቱን መሙላት አለበት። 10 መሆን አለበት። ኦልሬዲ ገዝቱ 10 ያስገባል። 10ን በተራ ያስገባ። እነሱ መስማትም መኖርም ይፈልጋሉ። ኦኬ ተስማማ። ቤኪና ቅዱስ ለእናንተ ስትይ ለእኔና ለሄለን መስሎኝ እኮ ደነገጥኩ። እውነቴን ነው። የጨረቃ ፋሚሊ መኖር አለባቸው። ሄሉ የኔ እናት ማይ ስዊት እንወድሻለን። የኔ እናት ስጨርሱ እመጣለሁ። እሺ እስከዛ ግን ሄለንን በሰፊ እንድቀጣት አድርጉኝ። ችግር የለውም። እና ያው አም ፕሮሚስ ቢኮዝ የጨረቃ ፋሚሊ ዛም መግባት ገስት ላይ መቀመጥ ማዳመጥ። አዎ ጨርሰናል። እንገናኝ በኋላ። አይ በቃ ቤካዬ በቃ ይቅርታ፣ ላይቭ ዴት ላይ ነኝ። ትወርድልኛል? ደብል ጋይስ ኤኒ ጊፍት ደብል ጋይስ ደብል ላይቭ ዴት ላይ ነኝ። ትወርድልኛለህ? እኔ እንዳገባ አንተ በምንም ተአምር እሷ ጋር እንዳወራ እድል ትሰጠኛለህ? በሪል ላይፍ የሆነ ሴት ጋር ሲሄድ ምላሱ ነው። ትናንትና ምን አልኩኝ? እኔ የሆነች ልጅ ጋር ሆኜ ስም አልነግራችሁም፣ እውነት አስቸገረኝ። ይሄ ልጅ ያመዋል፣ የአባላዘር በሽታዎች ሁሉም አለበት፣ እንዳትጠጊው አኳት። በቃ ምን ላድርግ? ዋላይ ቀሌል አይደለም። ሄለን ፈታተነብኝ። ይሄ ልጅ የአባላዘር በሽታ ሁሉም አለበት፣ ራቅም ያልኳት። ከዛ በኋላ እኔ ላይ ተለጥፋ ቀረች። ስንት አንተ ለምን ይዘው ትሄዳለህ? ጓደኛ ዲፕሬሽን ውስጥ እንደገባ ብዬ ቤት ሲቀመጥ፣ ኧረ ቆይ አይደለም። ምንድነው ሄለን እዚህ ጋር የምቀባጠሪው? ለምን ይዞ ሄደ ነው? ይሄ ልጅ ያለ እኔ እኮ አይተነፍስም። እኔ ማለት እኮ ልሳኑ እኮ ነኝ። አንተ እስከት ድረስ ነው የምትሄደው? እንደው ንገረኝ እስቲ። እሺ ሲገናኙ አለ። ከዛስ? አይ ሁሌ ያለው እውነት ግን ያልኳቸው አሁን ያልኳችሁ ግን ወላይ ቀሌን አይደለም ብያለሁ። አንድ ሽቶ ነው ምናምን ስጡኝ። ኧረ አንተማ ብዙ ቦታ አለ፣ ብዙ ቦታ አለ። አይ አብዛኛው እስከት ድረስ ነው የሚሄደው ወደ አንተ ከአንተ ጋር። አይ ሰው እስከሚሄደው አንድ ሽቶ ቀድመሽ አልነግረኝ። ቴንክ ዩ። እሺ ይሁን። ግን ይዘገይሽ ዋን ቱ ዋን ከሚሆኑ ነገሮች ውጪ ያለውኝ። ኦኬ አሪፍ ነው። አይ ግን እኔ የምፈልገው ማለት ቤካዬ እስከዛ ድረስ ከሄድክ ብዬ ነው እኮ የምጠይቅህ። ሁልጊዜ ሄለን ጋር ስሄድ ግን አብረኝ ብትሆን እንደ ሀሳብ ማለት ነው። እውነት ሄለን ጋር በመወጣ ሰዓት ሁልጊዜ ቤኪ መኖር አለበት ብላችሁ የምታስቡ የፋየር ምልክት የእሳት ምልክቱን ኮሜንት ላይ ጻፉ። ምን ነው ብቻ ብትመጣ ምን ማድረግ መስሎ ነው? የሆነ ነገር ጻፉ። አዎ በሉ። ከሄለን ጋር በአካል ስንገናኝ ቤኪ ከጎኔ ይሁና። እምቢ አልፈልግም፣ ስራ አለብኝ። ቤኪ ተባረክልኝ። ኖ ኦሪየስ ፑል ማስቀመጥ የሚቻለው እንዴት ነው? ቤኪ ቲክታክ ላይ ውስጥ ላይ ጻፊልኝ በውስጥ ቤካዬ ፑል ማስቀመጥ የሚቻለው እንዴት ነው? የምርጫ ፑል እንትን ላይ ቆይ እኔ እችላለሁ መሰለኝ። እሺ አስቀምጥ። የስ ኦር ኖ ቤኪ አብሮ ሄለንና ሚፍታህ በአካል ሲገናኙ ቤኪ አብሮ ይኑር የምትሉ የስ፣ አይ ብቻህን አግኛት የምትሉ ኖ። ሙሉ ሞዴሬተር አልሰጠኸኝም እንዴ አንተ? ቆይ እኔ ፈርተህ ነው እንዴ እሱን ይዘህ ብትመጣው? አይ አንቺ እኔን ፈርተሽ። እሺ አረ እኔ ተንከባክቤ በላይ አጉርሼ ፏፏ አድርጌ ነው የምልክ። አታስብ። እኔ ማጎርስሻለሁ ወይስ አንቺ ብቻ ነሽ የምታጎርሽኝ? ያው እንደ ጸባይ። በዚህ አይነት እሳት ውስጥ እንድገባ አትፍረዱብኝ እባካችሁን። እሺ እንዴት ነው የሚመቻ አንተ? ምክንያቱም ሰሞኑን ሰው ስታጎርስ ታየህ አሉኝ። እኔ ደግሞ እኔ አይደለሁም አልኩ። አታስብ። ባይዘዌ በጣም ነው ሰው መንከባከብ የምችለው። እሺ ምንድን ነው የምለው? ስለዚህ ሄለን ጋር
ኦኬ ቀጥል። ከሄለን ጋር ስንገናኝ ቤኪ ታርዬ አረ ዝም ብለህ የስ ኦር ኖ ብለህ ጻፍ። አመሰግናለሁ። አይኑ አረ ቢያንስ 50 አስገቡኝ በያቸው። እሺ በቃ ለአንቺ ቅጣት በ50 ይሁን። እኔ መቀጣት አማረኝ።